ስትናገሩ እኛ ቋል አሁን ለምሳሌ ማለት አረ እኔ ተሳድቤ አላቅም አልልም። ለምን እሳት ነበርኩ ተሳድቤ አላቅም አልልም። የዛሬ አመት ደንበኛ ቀንዱ ሰይጣኑ ከነጭፍራው ከነጨገሩ ላይ ሰፍሮብኝ ነበር። የዛሬ አመት አልዋሽም። አሁን ለምሳሌ አረ እኔ ብሔር አልተሳደብኩም አልልም። ጨገሬ ብን እስኪል ነበረ ስሳደብ የነበረው ቡንን እስኪል ጨገሬ ተሳዳቢ ነኝ። ሶ ባህሬን ስለማውቀው ምንድን ነው የምለው ድሮ ሳደብ ነበር። ጌታ መድኃኒዓለም ቤቴ መጥቶ ፈወሰኝ። ሃሌሉያ ፈወሰኝ ብዬ ክብር ለሱ ይገባው ብላችሁ ምስጋና ለመስጠት እንመጣለን እንጂ አሁን እሱ ጸጉር እንደዚህ እንዴ ቁንጮ ቀርቷል እኮ ምን አለ ሀገራችንን ባህል እንኳን ቢያስከረክመው ከቁንጮ አልፎ ማለት ሰውየውን ቡርድስ ደስ አርጎተኝ በቲክቶክ ጌም ተጫውቶ አይቻለሁኝ። እሸቱ ይሄንን አድርጋል። ሶ ጌመሮች አትሊስት እንኳን ሰው ጌም ከጀመረ በኋላ ስርቆት አቁሟል፣ ማጅራት መምታት አቁሟል። በጠራራ ፀሐይ ይሄ እኮ የተመሰከረለት ጽድት ብድት ያለ ልመና ነው። ሰው ማጅራት አይመጣበት። አሁን ኢትዮጵያ ያሉ ሰዎች እሺኛ አሜሪካን ያለን ስራ አለ ምን አለ ይሄ ቲክቶክ ቢዘጋ ስራ አለ ምንም ችግር የለውም። ኢትዮጵያ ያለ ማህበረሰብ ማጅራት መምታት ተቀንሷል። ድሮ በጠራራ ፀሐይ ነበር ማጅራት የሚመጣው። ጸጉር ሂውማኔር ሴቶች አይለብሱም። ምልጥጥ አድርጎ ነው የሚሸጠው። ጩባ አንገት ላይ አይገኝም። ከአንገት ላይ በጥሶ በአመድ ይሸጥልሃል። ስለዛ ከእንደዚህ አይነት ነገር ተወጥቶ ወጣቱ ቢያንስ ትምህርት ቤት አይሄዱም። ትምህርት ቤት እንሄዳለን በየሺሻው በየቁሩ ቤት ነው የሚጠረገው። ያንን ሁሉ ትቶ ቲክቶክ ላይ መጥቶ ጌም በመጫወቱ ምንድን ነው ኃጢአቱ እንዴ? ሰው ጌም ሲጫወት ኃጢአት ነው። ሰው ቂጡን ሲከፍት ኃጢአት ነው። የትኛው ነው ትክክል ታዲያ? ውሃ እየጠጣሽ እሺ ይህ ማህበረሰብን ደረቅ ዳቦ እየነከርኩ ካልበላው በስተቀር አልችለውም። በተረፈ ወደ ወሬያችን ስንመለስ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አልልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተ የራስህን ልጅ ቤት አስቀምጠህ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ? ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላቅም። ብቻ እዛ ላይ ህፃናት አቀረብ ህፃናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ምን ያውን በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስለው። ሳተ ነበር የአሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴውን ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ። በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ ማያነቃንቀኝ ለምን መሰላችሁ? ይሄ ቲክቶክ ነው ለባምቢ ደግሞ ጠብቂኝ ተራሽን እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው እመቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው የምልሽ። እኛ የምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው የምልሽ። ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ የጻፈችውን ቀጮናት ደውላ ብላ የምታውቂያ ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንትን ያለችኝ ሳይደነገጥኩ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት። ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩትኝ። ብንጠለጠልም እተርፍ ነበረ። ያችን ገመድ ይዤ ቴንኪዩ ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል ጋር ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታብታብታ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆዳንጆ ልብስና ጫማ ቤት ሲገዙ አየው አልዋሸም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምፅ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሸም። አሁን እናንተ ምን አይነት ውሸታም ቀዳዳ ነች ጥሩም ባልትሉ ይችላል። በፍጹም አልዋሸውም። ጆሮዬ ላይ ፋዘሪ ነይ እስኪ ልጄ
ቤት ስሜ ማማ አይደለ? ማማ ነይ እስኪ እንሂድ ሲፎራ ግዢልኝ። ምን እህቴ ላይ ጥልቅ ጥንቡቅ ነው ያለው ጆሮዬ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? ሀገርሽ አልናፈቀሽም? ገመዱን ይዤ ነው ወይ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ላይ ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁል ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህንን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ። የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ወይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልወርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ ብዬ ጣልኩት እልሻለሁ። ይሄ የኔ ህይወት ታሪኬ ነው። በአጭሩ ስጠነስስልሽ ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ ታስታውሽ? ዩሜንበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ። ቂጣቸው በዚህ መላጫ የተላጫ ይመስል እንዳለ ጥርብ ናቸው። በቂጠሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ፀጉርሽ እግዚአብሔር ደህና ፀጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቺ አሁን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። ሞተ የሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከእሷ ጋር ሚኒት መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ አበባ ያደርጋሉ። ክሪስመስ ሲሆን የክሪስመስ ዲኮር ያደርጉላቸዋል። ሞታችሁ ራሱ በክብር ስትሞቱ። እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይውላል አቅም ሳይጨምር አይቀርም። $10,000 እንትፍ ተብሎ በጥሬው። ከዛ ስሙ ቤተሰብ ቆጃን አበባ እየጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞች ስናት አለ አንዱ ሰካራም ሽንቱን ይሸናል። ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ የኔ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባቴ ያሳሳኛል። የምኖርለት ሰው አለኝ። እህቶች ያሳሱኛል። ወንድም ያሳሳኛል። 2 የሚያማምሩ ወንድሞች አሉኝ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴት እየድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቨን ወዳጆቼስ ቢሆኑ ቤታዬ በግ የሚባሉት ለእነሱስ እኔ ብሞት ትክክል ነው? በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርጋፍ አርገሽ ጣል አርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያም እኔ ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርክከሽ አማልጅም ቢያት ታማልድሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ፣ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ? ቀን ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ይውሰደኝ። ድፍቅ ልበል በእንቅፋት ሲፈልግ ራሱ ልበላ ስል እንቅ አድርጎኝ ይውሰድ።